አሁን ላይ ከምታስቡት በላይ ነገሮች በጣም በፍጥነት እየሄዱ ነው የሚገኙት። አገራችንን ተመልከቷት። በየአደባባዩ የምናየው ባነር አሁን ወደ ስክሪን ተቀይሯል። ዓለማችን ላይ በየቀኑ አዳዲስ ፊቸሮች አፕዴት ይደረጋሉ። አብዛኛው ሰው አሁንም የዲጂታል ማርኬቲንግ ኢምፓክት የገባው አይመስለኝም። ከጓደኞቼ ጋር ወክ ስናደርግ እዩስ ግን ምንድነው ስራ ብለው ይጠይቁኛል። ከዛ በኋላ ቀጥታ እነግራቸዋለሁ። ነገር ግን አብዛኞቹ ጓደኞቼ በሚባል ደረጃ የምነግራቸው ነገር አይረዱትም ነበር። ከዛ በኋላ አንድ ነገር የተሳሳተ ነገር እንዳለ ገባኝና ምን ማስተካከል እንዳለብኝ ማሰብ ጀመርኩ። ከዛ በኋላ ለሚጠይቁኝ ሰዎች መጀመሪያ ቀጥታ ወደ ስራው ሳይሆን የምነግራቸው ዲጂታል ማርኬቲንግ ምንድነው የሚለውን ከነገርኳቸው በኋላ ዲጂታል ማርኬቲንግ ደግሞ እንዴት ነው የሚሰራው የሚለውን ካስረዷቸው በኋላ ከዛ ደግሞ ዲጂታል ማርኬቲንግ ላይ ያሉ the best the most ስኪሎችን እነግራቸዋለሁ ማለት ነው። ከዛ በኋላ አብዛኞቹ ልጆች ዲጂታል ማርኬቲንግን በደንብ እየተረዱ መምረጥ ያለባቸውን በስርዓት ፊልተር እያደረጉ እየመረጡ አሁን ላይ ሶስቱ ልጆች ዲጂታል ማርኬቲንግን ኦልሬዲ ተቀላቅለዋል። ሁለቱ ደግሞ አሁን አኳየር እያደረጉት ነው የሚገኙት ማለት ነው። በዛሬ ቪዲዮአችን ዲጂታል ማርኬቲንግ ላይ ያሉ 3 ቤስት ትሪኮችን ነው። ነገር ግን እነዚህን ከማየታችን በፊት ግን ዲጂታል ማርኬቲንግ ላይ ዲቴይል የሆነ ኖሌጅ እንዲኖራችሁ ወይም ደግሞ ዲጂታል ማርኬቲንግ ምንድነው የሚለውን ነገር ዲቴይል እንድታውቁ ስለምፈልግ በመጀመሪያ ስለ ዲጂታል ማርኬቲንግ ነው መነግራችሁ። ከዛ በኋላ ደግሞ እንዴት ይሰራል የሚለውን ነግራችኋለሁ። ከዛ በኋላ ደግሞ ምን አይነት ኒቾችን መምረጥ አለባችሁ የሚሉትን ደግሞ እናወራለን። ይሄን ቪዲዮ ደግሞ እስከመጨረሻው ማየት እንዳትረሱ፣ ምክንያቱም መጨረሻ ላይ ለእናንተ ብዬ ያዘጋጀሁት የሚገርም ጊቫዌ ያለኝ። ዮሲያስ እባላለሁ፣ ዲጂታል ማርኬተር ነኝ። ዲጂታል ማርኬቲንግ ላይ ይሄን ያህል በጣም ረጅም የሚባል ጊዜ ባልቆይም ነገር ግን ከሁለት ሰዎች በላይ ኮንሰልት ማድረግ ችያለሁ። አሁን ላይ ደግሞ የተለያዩ ኦንላይን ቢዝነሶችን በመስራት ላይ ይገኛሉ። ከዚህ በኋላ ከኔ ጋር በሚኖረን ጆርኒ ስለ ኦንላይን ቢዝነሶች ብሬክ ዳውን አድርገን የምናየው ይሆናል። ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ፣ ምክንያቱም በጣም ብዙ ነገር ትጠቀሙበታላችሁ። ሌትስ ጎ ወደ ቪዲዮ። ማርኬቲንግም ዲጂታል ማርኬቲንግም የሚሉትን ሐሳቦች ተዋቸውና ባይመሯችሁ ሁለት ነገር እንድታስቡልኝ ነው ፈልገው። ሁለት ሆቴሎችን ባይመሯችሁ አስቡ። የመጀመሪያው ሆቴል ሌክዠሪ ነገር ነው፣ ውስጡ በጣም ያምራል፣ ከስተመር ሰርቪሳቸው አሪፍ ነው፣ ፕራይሳቸው ደግሞ በጣም ቆንጆ ነው። ሁለተኛው ሆቴል ደግሞ ይሄን ያህል ከስተመር ሰርቪሳቸው ጥሩ አይደለም፣ ፕራይሳቸው ደግሞ ከዚህኛው አንፃር ስታይ ከፍ ያለ ነው፣ እንዲሁም ደግሞ ይሄን ያህል ቤቱም ኳሊቲ የለውም። ነገር ግን ይሄኛው ሌክዠሪ ያልነው ሆቴል የሚገኘው በመንደር ውስጥ ነው። አንድ ውስጥ ለውስጥ መንደር ውስጥ ነው የሚገኘው። አንደኛው ሆቴል ደግሞ አስፋልት ዳር ነው የሚገኘው። ሰዎች ሲያልፉ ብዙ ጊዜ ያዩታል። ብዙ የሚመላለስ ሰው ይሄን ሆቴል የማየት እድል አለው። በደንብ አስቡ። ይሄኛው ሆቴል ሰዎች ጋር ኦልሬዲ ምን ብሏል? ዲስትሪቢዩት ሆኗል ወይም ደግሞ ሰዎች ጋር ደርሷል ማለት ነው። ይሄኛው ሌክዠሪ ያለው ሆቴል ግን ሰዎች ጋር አልደረሰም። ሰዎች ከዛ ሆቴል የሚፈልጉት አንድ ነገር ሲያስቡ ወር ደግሞ እዛ ሆቴል መጠቀም ሲፈልጉ ቀጥታ የሚገቡት እዚህኛው ሆቴል ጋር ነው። ምክንያቱም ይሄኛውን ሆቴል ኦልሬዲ አያውቁትም። ይሄኛው ሆቴል ግን ሰዎች ጋር ዲስትሪቢዩት የመሆን እድል ስላለው ብዙ የመታየት እድል ስላለው ብዙ ሰዎች ፊት ለፊት ስለሆነላቸው እሱ ጋር ለመግባት ስለሚቀላቸው ኤንዚን ደግሞ ብዙ ጊዜ የሚያዩት ይሄኛውን ስለሆነ እዚህኛው ጋር ይገባሉ። ይሄኛው ሆቴል ከዚህኛው ሆቴል ምን ስለሆነ ዲስትሪቢዩት ስለሆነ በቀላሉ ይሄንን ሐሳብ ወደ ማርኬቲንግ ስናወርደው ፕሮዳክትን በሉት ሰርቪስን በሉት ድርጅትን በሉት እነዚህን ነገሮች ለከስተመሩ ዲስትሪቢዩት ማድረግ ነው ወይም ለከስተመሩ ማሰራጨት ነው። የማርኬቲንግ ኮንሰፕት ይሄ ነው። በቀጥታ ሰዎች ጋር ዲስትሪቢዩት ማድረግ ነው። የማርኬቲንጉን ሐሳብ ወደ ዲጂታል ስናመጣው ዲጂታል ፕላትፎርሞችን፣ ዲጂታል ቻናሎችን፣ ሶሻል ሚዲያ አካውንቶችን፣ ሶሻል ሚዲያ ፕላትፎርሞችን በመጠቀም ሰዎች ጋር ፕሮዳክቱን ወይ ሰርቪሱን ዲስትሪቢዩት ማድረግ ነው። ዲጂታል ማርኬቲንግን በቀላሉ በዚህ መንገድ መረዳት ትችላላችሁ። የዲጂታል ማርኬቲንግ ዋናው ኤሙ ወይም ደግሞ ዋና ዓላማው ዲስትሪቢዩት ነው። ከዛ በኋላ ነው ሴልስ የሚባሉት ነገሮች የሚመጡት፣ ገዢም የሚመጣው ከዛ በኋላ ነው። ጥብቅ ያለ ከስተመርም የሚመጣው፣ በደንብ ከእናንተ ጋር የተገናኘ ከስተመር የሚመጣው መጀመሪያ ካየ በኋላ ነው። ልክ እንደ አስፓልቱ ዳር እንዳለው ሆቴል ማለት ነው። ዲጂታል ማርኬቲንግ በዚህ መንገድ ከተረዳችሁ አንድ በጣም ማወቅ ያለባችሁ ነገር ብዬ የማስበው ነገር ልንገራችሁ። ዲጂታል ማርኬተር ቪዲዮ ኤዲተር አይደለም። ዲጂታል ማርኬተር ግራፊክ ዲዛይነርም አይደለም። ዲጂታል ማርኬተር ኮፒራይተርም አይደለም። እነዚህ ሶስቱ ነገሮች በጣም ቢግ አስፔክት ነው ያላቸው። ውስጣቸው በጣም ብዙ ኮምፖነንት ነው ያለው። ነገር ግን ዲጂታል ማርኬቲንግ ከነዚህ ውስጥ ሚድልማን ሆኖ ይሰራል። ሚድልማን ምን እንደሆነ ልንገራችሁ። በቀላል መንገድ ዲጂታል ማርኬቲንግ ስራው ምንድነው ብለናል? ቅድም ዲስትሪቢዩት ማድረግ ነው ብለናል አይደለ? ስለዚህ የዛ ድርጅት ምን አለው? ኢንፎርሜሽን አለው። ማን ጋር መድረስ እንዳለበት ይሄ ነገር በደንብ ያጠናል።
ምን ላይ ቢለቀቅ አሪፍ እንደሆነ ያጠናል። ከዛ በኋላ ምን አይነት ነገሮች መዘጋጀት አለባቸው የሚለውን ነገር ያስብና ቪዲዮግራፊው ወይም ደግሞ ግራፊክ ዲዛይነሩ ወይም ኮፒራይተሩ ቪዲዮ ከሆነ ቪዲዮ ይዘጋጃል፣ ግራፊክስ ከሆነ ግራፊክስ ይዘጋጃል። ነገር ግን ዲጂታል ማርኬተሩ አይደለም የሚያዘጋጀው። ለምሳሌ ፎቶ ከሆነ ዲጂታል ማርኬተሩ የፈለገው ግራፊክ ዲዛይነሩ የዲጂታል ማርኬተር ሐሳብ ከሰማ በኋላ በፎቶ ያንን ነገር ያስተዋውቀዋል ማለት ነው። ግን በፎቶ ያስተዋውቀዋል ሲባል ዲጂታል ማርኬተሩ አንዴ በቃ ያንን አጥንቶ ለግራፊክ ዲዛይነሩ ሰጥቶት ግራፊክ ዲዛይነሩ አንዴ ሰርቶ የሚለቀቅ ነገር አይደለም። ነገር ግን ዲጂታል ማርኬተሩ ግራፊክ ዲዛይነሩን ኢንስትራክሽን ይሰጠዋል። እስኪ ጋር ቀንሳት፣ እቺ ነገር ጨምርባት፣ እቺን ነገር አውጣት ያለ ምን አይነት ነገር ይሰጠዋል? ግራፊክ ዲዛይነሩን ያዟል። ልክ ቪዲዮ ኤዲተሩም እንደዚህ ነው የሚሆነው። ቪዲዮ ኤዲተሩንም ይሄንን ቁረጠው፣ ይሄንን አውጣው። ለምሳሌ የትልቅ ሰው ነገር ከሆነ የሚሰራው ቪዲዮ ላይ ብዙ ላይት አታብዛበት። ትላልቅ ሰዎች ከሆኑ አይናቸውን ለሚያቸው ስለሚችል ለምሳሌ የትላልቅ ሰው ጫማ ምናምን ከሆነ ቪዲዮ ከሆነ የተሰራው ላይት ብዙም አትጠቀም። ከዛ ኦልድ ነገር አድርገው። እንደዚህ አይነት ነገሮችን ማርኬተሩ ለቪዲዮ ኤዲተሩ አሳይን ያደርጋል። ልክ ኮፒራይተሩም እንደዛ ነው የሚያደርገው። የሚጻፈውን ነገር አይጽፈውም ዲጂታል ማርኬተሩ ግን ያስተካክሏል። አተ ሚድልማን ማለት ዲጂታል ማርኬተሩ የራሱ የሆነ ስራ አለው። ነገር ግን ስለ ኮፒራይትም ስለ ግራፊክ ዲዛይንም ስለ ቪዲዮ ኤዲቲንግም ትንሽ ማወቅ አለበት። ይሄን ያለ ቢግ ዲል ሳይሆን በጣም በትንሹ ማወቅ አለበት። ምክንያቱም እነሱን አሬንጅ የማድረግ ግዴታ ስላለበት ማለት ነው። ነገር ግን ማሰብ ያለባችሁ ሶስቱም ስራ የራሳቸው ሙያ ያላቸው የራሳቸው ፕሮፌሽን ናቸው ሶስቱም ስራ። ስለዚህ ዲጂታል ማርኬተሩ የሱ ስራ ብቸኛው ስራ ዲስትሪቢዩት ማድረግ ነው፣ ወይም ደግሞ ለሰዎች ያንን ፕሮዳክት ወይም ያንን ሰርቪስ ለሰዎች ማድረስ ነው። አለቀ። የዲጂታል ማርኬቲንግ ስራ ይሄ ነው። አጠቃላይ በአለም ላይ የሚሰራው በእንደዚህ አይነት ወይ ነው። ዲጂታል ማርኬቲንግ ላይ ያላችሁ ኮንሰፕት የተቀየረ ይመስለኛል። ዲጂታል ማርኬቲንግም እንደምታስቡት በጣም ትንሽ ፓርት አይደለም። በውስጡ በጣም ብዙ ታይፖች አሉት፣ በጣም ብዙ ኒሾች አሉት። ኤንዜን ደግሞ በአለም ደረጃ ከፍ እያለ የሚገኝ ኒሽ ነው። በደንብ አስቡበት። ዲጂታል ማርኬቲንግ ላይ በደንብ አስቡበት። እንዴት ይሰራል የሚለውን ደግሞ የመጀመሪያው ምንድነው የምታደርጉት? ታርጌት ኦዲየንስ ነው የምትለዩት። ለዛ ድርጅት ታርጌት ኦዲየንስ ትለያላችሁ፣ ወይም ደግሞ መስራት ለፈለጋችሁት ነገር ታርጌት ኦዲየንስ ትለያላችሁ። አሁንም ታርጌት ኦዲየንስ የሚባለውን ነገር ተውትና አሁን እናንተ ሊኖራችሁ የምትፈልጉትን ነገር አስቡ። እኔ የምፈልገው ዕቃ አለ። እኔ የምፈልገውን ዕቃ ማን ሊፈልገው ይችላል? እድሜው ከስንት እስከ ስንት ሊሆን ይችላል? ጂኦግራፊ የት አካባቢ ሊሆን ይችላል? ወር ደግሞ ሆቢው ምን ሊሆን ይችላል? ኢንተረስቱ ምን ሊሆን ይችላል? ከዛ ደግሞ ይሄን ዕቃ ቢያጣው ምን አይነት ነገር ነው የሚጎደው? ከዛ ደግሞ ቢያገኘው ምን አይነት ነገር ደግሞ ይጨመርላታል የሚለውን ነገር ስታስቡ ታርጌት ኦዲየንስ በቀላሉ በዚህ መንገድ መለየት ትችላላችሁ። ከእናንተ ጋር በደንብ ሲዋሃድ ነገሩ ከዛ በኋላ ታርጌት ኦዲየንስ መለየት ለእናንተ ቀላል ነው የሚሆነው ማለት ነው። በቀላሉ ታርጌት ኦዲየንስ መጀመሪያ ታወጣላችሁ። ሁለተኛ ላይ ደግሞ ጎል ነው ሴት የምታደርጉት። አሁንም ጎል ሴት ሲባል በጣም አታካብዱት። ለምሳሌ ለድርጅቱ ትራፊክ መጨመር ከሆነ ወይም ደግሞ ትራፊክ ማለት ቪው ማለት ነው። ቪው መጨመር ከሆነ ወይም ደግሞ ሊድ ማለት ደግሞ ከእናንተ ጋር ጥብቅ ያለ ተመልካች ወይም ደግሞ የእናንተ ወዳጅ ተመልካች የሆነ በጣም የሚከታተላችሁ ሰው ሊድ ይባላል። ሶስተኛው ደግሞ ሴልስ ነው። ሴልስ የምንለው ደግሞ የእናንተ ፕሮዳክት ኦልሬዲ ሊገዛ የተቃረበ ሰው ኦልሬዲ የመሸጥና የመገበያየት ጉዳይ ነው ሴልስ ላይ። ነገር ግን እናንተ ማሰብ ያለባችሁ አሁንም ጎል ስታወጡ ምንድነው ዓላማው? ድርጅቱን ብዙ ቪው እንዲያገኝ ማድረግ ነው? ድርጅቱ ጥብቅ ያለ ኦዲየንስ እንዲኖረው ማድረግ ነው? ወይም ደግሞ ድርጅቱ ደግሞ የፈለገው ገዢዎች ነው? በደንብ ይሄንን ማሰብ አለባችሁ። አሁን እየነገርኳችሁ ያለሁት እንዴት ይሰራሉ፣ በምን አይነት መንገድ ይሰራሉ የሚለውን ነው እንጂ ዲቴይል ውስጥ ብንገባ በጣም ብሮድ የሆነ ኮንሰፕት ነው። ሶስተኛው ደግሞ ስትራቴጂ ትነድፋላችሁ። ስትራቴጂ ትነድፋላችሁ ሲባል ኮንተንት ከሆነ ኮንተንት ፕላን ታወጣላችሁ። በምን አይነት ፕላትፎርም መለቀቅ እንዳለበት ታስባላችሁ። ምን አይነት ነገሮች መካተት እንዳለባችሁ ታስባላችሁ። እነዛ ሰዎች ጋር ሪዞኔት የሚያደርግ ነገር ትፈልጉና በዛ መንገድ ስትራቴጂ ታወጣላችሁ። አሁንም ስትራቴጂ ላይ በጣም መጨነቅ አያስፈልግም። በጣም ትንሽ ነገር ነው። ኦኬ በዚህ መንገድ ነው የምንሰራው ነው የምትሉት። ኦልሬዲ ለክላይንቱ በዚህ መንገድ እንሰራለን፣ ይሄን ስትራቴጂ እንጠቀማለን ብላችሁ ነው የምትነግሩት። ያ ስትራቴጂ ኢምፕሊመንት መደረግ አለበት ወይም ደግሞ መተግበር አለበት። ፎቶ ከሆነ እናንተ ባሰባችሁት በኮንተንት ፕላኑ መሰረት ፖስት መደረግ አለበት። ጽሁፍም ከሆነ የሚመለከተው ሰው ወይም ደግሞ እናንተ ከኔ ጋር ይሄዳል ለምትሉት ሰው ፖስት ማድረግ ትችላላችሁ። የመጨረሻው ደግሞ
ቴስት ልታረጉት ወይም ደግሞ አጀስት ልታረጉት ይገባል። ምን ደረሰ? ምን ላይ እየሄደ ነው? ከዛ ደግሞ ምን አይነት ሰዎች አዩት? ከዛ ደግሞ እንዴት ይመስላል ትራንስፎርሜሽኑ? እዚህ ድርጅት ላይ ከጀመርኩ በኋላ ምን አይነት ለውጥ አየው የሚለውን ነገር ማወቅ አለባችሁ። አሁንም በጣም ኮምፕሊኬት አዳርጉት። ከዚህ ውስጥ እንድታቁልኝ የምፈልገው የሚሰራበትን ስቴፕ ነው። በቀላሉ የሚሰራበት ስቴፕ እንድታቁ ነው የምፈልገው። መጀመሪያ ላይ ታርጌት ኦዲየንስ ትለያላችሁ፣ ከዛ ጎል ታውጣላችሁ፣ ከዛ ስትራቴጂ ታውጣላችሁ፣ ከዛ ያን ስትራቴጂ ትተገብሩታላችሁ። ከዛ ያን ስትራቴጂ ከተተገበረ በኋላ ደግሞ ምን አይነት ነገሮች አገኙ የሚለውን ነገር ልትለኩት ይገባል። አጀስት ልታረጉት ወይም ደግሞ ቴስት ልታረጉት ይገባል። እንድታውቁ የምፈልገው ይሄንን ነው። በምን አይነት መልኩ ይሰራል የሚለው ካወቃችሁ የሚቀጥለው ነገር ከናንተ ብዙ ሪሰርች ይጠይቃል ማለት ነው። ዲጂታል ማርኬቲንግ ውስጥ ያሉ the best እና the most ኒቾችን ነው የምነግራችሁ። ልክ ተምሌሉ ላይ እንዳያችሁት ቪዲዮም ደግሞ ኮንሰፕቱ ስለዚህ ነው። ነገር ግን ቀጥታ ይሄን እንደነገርኳችሁ መጀመሪያ እነዚህ ነገሮች ማወቅ ስላለባችሁ ነው። የመጀመሪያው ኮንተንት ማርኬቲንግ ነው። ኮንተንት ማርኬቲንግ ስንል ኦልዌይስ ኮንተንት ከሌለ ዲጂታል ማርኬቲንግ ወይም ማርኬቲንግ የሚባል ኮንሰፕት የለም። ምንም ብታረጉት ኮንተንት ካልተዘጋጀ ዲስትሪቢዩት አይደረግም። ወይ ጽሁፍ ይዘጋጃል፣ ወይ ግራፊክስ ይዘጋጃል፣ ወይ ደግሞ ቪዲዮ ይዘጋጃል። ኮንተንት የምንለው ከሶስት ነገሮች አይወጣም። ቪዲዮ ሊሆን ይችላል ልክ እኔና እናንተ አሁን እያወራን ባለንበት ወይም ደግሞ ግራፊክስ ሊሆን ይችላል፣ ወይም ስዕሎች ሊሆን ይችላሉ፣ ወይም ደግሞ ጽሁፍ ሊሆን ይችላል። ከነዚህ ከሶስቱ ነገሮች ኮምፕሊትሊ አይወጣም። መረዳት ያለባችሁ አንድ ነገር ኮንተንት ማርኬቲንግን በሁለት አይነት መንገድ ልትሰሩ ትችላላችሁ። የመጀመሪያው ለኤጀንሲዎች፣ ለድርጅቶች ኮንተንት ማርኬቲንግ ልትሰሩላቸው ትችላላችሁ። እንዴት እንበል? እነዚህ ፈርኒቸር ቤቶች አስቡ። አንደኛው ፈርኒቸር ቤት ኮንተንት ማርኬቲንግ ይጠቀማል ወይም ደግሞ ሶሻል ሚዲያ ላይ ቪዲዮችን፣ ፎቶችን ፖስት ያደርጋል። አንደኛው ደግሞ አይጠቀምም ኦር ደግሞ ሶሻል ሚዲያ የለውም እንበልና ቀጥታ ምን ታደርጋላችሁና እንደ ኮንተንት ማርኬተር መስራት ከፈለጋችሁ ሶሻል ሚዲያ የማይጠቀመውን ካምፓኒ ትሄዱና የምትሰሩት ስራ በጣም ደስ ይላል፣ ኢንተሪየር ዲዛይናችሁ ውስጥ ያለው ነገር በጣም ደስ ይላል። ነገር ግን አንድ ማስተካከል ያለባችሁ ነገር ያለ ይመስለኛል። እዚህ ጋር የምታያቸው ካምፓኒዎች ሁሉም ሶሻል ሚዲያ ይጠቀማሉ። ሶሻል ሚዲያ መጠቀማቸው ደግሞ እናንተ ከምታገኙት በሁለት እጥፍ በሶስት እጥፍ ትርፍ እያገኙ ነው የሚገኙት። ነገሩ ደግሞ እንደምታስቡት ከባድ አይደለም፣ በጣም ቀላል ነው። ለሁለት ወር ነፃ ልስራላችሁና በድርጅታችሁ ላይ አሁን ከምታገኙት ትርፍ አንድ እጥፍ ወይም ደግሞ ሁለት እጥፍ የማታገኙ ከሆነ ስራው ይቆማል ብላችሁ ተነግሯችኋላችሁ። ከዛ በኋላ የምትሰሩት ነፃ ነው። እምቢ ሊሉም ይችላሉ፣ እሺ ሊሉም ይችላሉ። እናንተ ብቻ ጥያቄውን ታቀርባላችሁ። ከዛ በኋላ ጀምራችሁትም ሊሳካም ላይሳካም ይችላል። ነገር ግን በዛ መሃል በጣም ብዙ ልምድ ታገኙበታላችሁ፣ ሰዎች ጋር ትግባቡበታላችሁ። ማወቅ ያለባችሁ ግን አንድ ነገር ክላይንት እንዴት ነው የሚገኘው ኦር ደግሞ ክላይንት ጋር እንዴት ነው የምናደርገው፣ እንዴት ነው ኮንታክታቸውን የምናገኘው የሚሉት ሌላ ሐሳቦች ናቸው። እነዚህን ሐሳቦች በሌላ ቪዲዮ ላይ ሰፋ አድርጌ የምሰራላችሁ ይሆናል። ሁለተኛው ደግሞ ፐርሰናል ብራንዳችሁን ቢልድ ማድረግ ትችላላችሁ። ፐርሰናል ብራንድ ሲባል እናንተ የምታሳልፉትን ነገር ለሰዎች ሼር ማድረግ ትችላላችሁ። ለምሳሌ ዲጂታል ማርኬቲንግ ላይ መሰራቸውን ነገሮች ዲጂታል ማርኬቲንግ ምን እንደሆነ እንዲሁም ደግሞ ያለፍኩበትን ከዚህ በፊት ሳየው ስማር የነበሩትን አሁን ደግሞ እየሰራሁበት ያለሁትን ነገር ለእናንተ ሼር አደርጋችኋለሁ። ያ አንድ ነገር ነው። ለእናንተ የሆነ ነገር ይጨምርላችኋል። ሰዎች ጋር ሪዞኔት እንድታደርጉ፣ ሰዎች ጋር እንድትግባቡ፣ ኖሌጃችሁን ደግሞ በዛ ልክ ደግሞ እንድታሰፉ በጣም ይረዳችኋል። ጀስት የምታውቁትን ነገር ለሰዎች ሼር ማድረግ። ኮንተንት ማርኬቲንግ ወይም ደግሞ ኮንተንት መጀመር ይሄን ያህል በጣም ከባድ ነገር አይደለም። ቪዲዮ ከሆነ ላይትን በራሳችሁ መስራት ትችላላችሁ። ትራይፖድ ካላችሁ ትራይፖድ መጠቀም ወይም ደግሞ ትራይፖድ ከሌላችሁ ደግሞ መጽሐፍ መጠቀም። እችን ማይክ ከፈለጋችሁ መግዛት ይሄን ያህል ውድ አይደለም። ይሄን ደግሞ ካፈለጋችሁ ደግሞ በስልካችሁ መጠቀም ትችላላችሁ። ያለ ማይክም ደግሞ መጠቀም ትችላላችሁ። ድምጻችሁን ትንሽ ከፍ አድርጋችሁ ያለ ማይክም መጠቀም ትችላላችሁ። ይሄን ካሜራ ላይ ኮምፈርት ሆናችሁ ምናምን ማውራት። አይ እኔ ቪዲዮ ነገር አይመቸኝም የምትሉ ከሆነ በፎቶ መጀመር ትችላላችሁ። ፎቶዎችን ፖስት ማድረግ እናንተ የሚሰማችሁ እናንተ የምታስቡትን ኤዱኬሽናል ነገር ነው ብላችሁ የምታስቡትን አንድ አይነት ነገሮችን እየፈለጋችሁ ኢንስታግራም ላይ ወይም ሊንክድኢን ላይ ፖስት ማድረግ። ከዛ በኋላ ኦዲየንስ ቢልድ እየተደረገ ይመጣል፣ የእናንተ ፎቶ ላይክ እያገኘ። ነገር ግን ያ ነገር በጣም የሚጠቅማችሁ ምንድነው? ያንን ፕላትፎርም ሃክ እንድታረጉት ወይም ደግሞ ያንን ፕላትፎርም በደንብ እንድትረዱት ያረጋችኋል። ዝም ብላችሁ እየፖስታችሁ የሆነ ሰዓት እየተረዳችሁ ትመጣላችሁ። ፕላትፎርሙን ወይም አልጎሪዝሙን በደንብ እየተረዳችሁ ትመጣላችሁ። ያ ደግሞ በጣም ብዙ ጥቅም ያስገኝላችኋል። በእንደዚህ አይነት ሁኔታ ማሳደግ ችያለሁ። እንደ ፖርትፎሊዮም ልታስቀምጡ ትችላላችሁ።
ከዛ በኋላ እያደጋችሁ ትመጣላችሁ። ከዛ ደግሞ ወደ ጽሁፍ ነው የሚመቸኝ ካላችሁ ደግሞ ትዊተርን መጠቀም ትችላላችሁ። ኢንዜን ደግሞ ፌስቡክንም መጠቀም ትችላላችሁ። ነገር ግን ማወቅ ያለባችሁ ተመሳሳይ ነገር ፖስት ለማድረግ ሞክሩ። ከዛ ደግሞ የራሳችሁን ፐርሰናል ነገር ለማስቀመጥ ሞክሩ። ማን እንደሆናችሁ የምትገልጽ የሆነች ፐርሰናል ነገር ለማስቀመጥ ሞክሩ። እንደዛ ያደረጋችሁ ስትመጡ ከኦዲየንስ ጋር ኢንጌጅድ እየሆናችሁ ትመጣላችሁ። ኦልዌይስ ለመጀመር እንደነገርኳችሁ በጣም ቀላል ነው። ነገር ግን ያ በጣም ለብዙ ነገር ይጠቅማችኋል። አንድ ሶሻል ሚዲያ አልጎሪዝም ተረዳችሁ ማለት አንድ ድርጅት ሲመጣ በቀላሉ እንዴት ማሳደግ እንዳለባችሁ ታውቃላችሁ ሶሻል ሚዲያውን። ከዛ ደግሞ እዛ ሶሻል ሚዲያ ላይ እንዴት ፕሮዳክት ማስተዋወቅ እንደምትችሉ፣ እንዴት ደግሞ ሰዎች ምን ይፈልጋሉ፣ እዛ ነገር ላይ ሰዎች በጣም የሚፈልጉት ነገር ምንድነው የሚለውን ነገር በደንብ እንድታውቁ ይረዳችኋል። አሁን እነዚህን አነሳን እንጂ በጣም ብዙ ጥቅም አለው። ከዚህም በላይ በጣም ብዙ ጥቅም አለው። እንደነገርኳችሁ ለመጀመር ብዙም ነገር አያስፈልግም። ባላችሁ ስልክ መጀመር ትችላላችሁ። በዜሮ በጀት መጀመር የምትችሉት ነገር ነው። ሁለተኛው ደግሞ ሰርች ኢንጂን ኦፕቲማይዜሽን ዲጂታል ማርኬቲንግ ላይ ካሉ ታይፖች በጣም ወደው ታይፕ ነው። ኢንዜን ደግሞ አሁንም እየሰራው ያለውበት ታይፕ ነው። ሰርች ኢንጂን ኦፕቲማይዜሽን ወይም ደግሞ ኤስኢኦ ነው ማለት ነው። ኤስኢኦ የምንለው ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን የምንለው አይታችሁ ከሆነ ሁለት ቃላት ነው ያሉት፣ ሰርች ኢንጂን እና ኦፕቲማይዜሽን። ሰርች ኢንጂን የምንለው ሰርች የምትደረግበት ባርዋ ወይም ደግሞ ሰርች መደረጊያዋ ባር ሰርች ኢንጂን ትባላለች። ሰዎች መተው የሚጽፉባት ፓርት። አሁን ላይ ሁሉም ሶሻል ሚዲያ በሚባል ደረጃ ማንኛውም አፕሊኬሽን ላይ አብዛኛው ጊዜ እንደምታዩት ሰርች ማድረጊያ ባር አለ። ያ ሰርች ማድረጊያ ባር ሰርች ኢንጂን ይባላል። ኦፕቲማይዜሽን የምንለው ደግሞ ልክ ሰዎች ሰርች በሚያደርጉት መልኩ ኦፕቲማይዝ ስናደርገው ያንን ሰርች ኢንጂን ሰዎች ሰርች በሚያደርጉት መልኩ ኦፕቲማይዝ ስናደርገው ሰርች ኢንጂን ኦፕቲማይዜሽን ይባላል። አጠቃላይ ኮንሰፕቱ በቀላሉ እንድትረዱ ሰርች ኢንጂን ኦፕቲማይዜሽን በሁለት አይነት ወይ ልንሰራው እንችላለን። አንደኛው ለኮንተንቶች ልንሰራው እንችላለን። ሁለተኛው ደግሞ ለዌብሳይቶች ልንሰራው እንችላለን። ነገር ግን ኪወርድ የሚባል ሐሳብ አለ። ይሄ ኪወርድ ማለት ሰዎች እዛ ጋር የሚያስቀምጡት ነገር ቤስት ፈርኒቸር ኢን ኢትዮጵያ ብዬ ሰርች ካደረኩኝ ፊት ለፊት የሚመጡ ነገሮች አሉ። ፊት ለፊት የሚመጡ ዌብሳይቶች አሉ። እነዛ ዌብሳይቶች ዌብሳይታቸው ላይ ይህንን ኪወርድ አስቀምጠውታል ወይም ደግሞ ኦፕቲማይዝ አድርገውታል። ኦፕቲማይዝ አድርገውታል ማለት ኪወርዱን አምጥተው ዌብሳይቱ ላይ አስገብተውታል። ወይም ደግሞ ዩቲዩብ ከሆነ ለምሳሌ ሜክ መኒ ኦንላይን ሲባል የኔ ቪዲዮ የሚመጣ ከሆነ ሜክ መኒ ኦንላይን የምትለዋን ኪወርድ ዩቲዩብ ቪዲዮ ላይ የሆነ ቦታ አስገብቸዋለሁ ማለት ነው። በቀላሉ መንገድ ኪወርድ የምንለው ሰዎች ሰርች የሚያደርጉት ነገር ነው። ያንን ኪወርድ ኮንተንት ላይ ወይም ደግሞ ዌብሳይቱ ላይ ስናስገባው ኦፕቲማይዝ ሆነ ወይም ደግሞ ኦፕቲማይዝድ ሆነ እንላለን ማለት። ስለዚህ አጠቃላይ ሰርች ኢንጂን ኦፕቲማይዜሽን ስንል ኮንተንቶችን ወይም ደግሞ ዌብሳይቶችን ሰዎች ሰርች በሚያደርጉት መልኩ ማስቀመጥ ማለት ነው። ሁለተኛው ደግሞ አፍሊት ማርኬቲንግ ነው። በጣም ማይ ፌቨሪት እና ወደፊት ልጀምረው የምፈልገው አይነት የቢዝነስ ሞዴል ነው። አፍሊት ማርኬቲንግ የምንለው በኮሚሽን ቤዝድ የሚሰራ ነገር ነው። አብዛኞቹን ድርጅቶች ብትዋቸው አብዛኞቹ በሚባል ደረጃ የሚጠቀሙት አፍሊት ማርኬቲንግ ነው። ዩቲዩብን ተመልከቱት። ልክኛ ቪዲዮ ፖስት ካደረግን በኋላ እሱ ከካምፓኒዎች ጋር ኔጎሽየት ያደርግና ወይም ደግሞ ከካምፓኒዎች ጋር የሚስማማና በዩቲዩብ ማስታወቅ የሚፈልጉ ካምፓኒዎች ዩቲዩብ ጋር ይመጣሉ። ዩቲዩብ ደግሞ በእኛ ቪዲዮ ካምፓኒው የሚፈልገውን ነገር ያስተዋውቃል ማለት ነው። ልክ ኢንተርቴይንመንት እና ኤዱኬሽን ላይ ብዙ ጊዜ የፔመንት ሜትር ላይ ፔመንት ላይ ዝቅ የሚለው ኢንተርቴይንመንት ላይ ለዛ ነው። ኢንተርቴይንመንት ላይ የሚያስተዋውቁት ድርጅቶች ብዙም ጠንከር ያሉ አይደሉም። ግን ኤዱኬሽናል ነገር የምትሰሩ ከሆነ በዛው ልክ ደግሞ ጠንከር ያለ ነገር ታገኛላችሁ። ዩቲዩብ ጋር የሚመጡ ካምፓኒዎች በጣም ጠንከር ያሉ ነገሮች ናቸው። ኤዱኬሽናል ነገር ስለሆነ በጀታቸውም ከፍ አድርገው ነው የሚበጅቱት ማለት ነው። በቀላሉ አፍሊት ማርኬቲንግ እንዴት መጀመር ትችላላችሁ የሚለውን ነገር ደግሞ እናንሳ። ለምሳሌ ያክል በጣም ብዙ ድርጅቶች አሉ አፍሊት ማርኬቲንግ የሚሰጡ። ልክ ያንን ዕቃ በሸጣችሁ ቁጥር እናንተ ከዛ ላይ የምታገኙት ኮሚሽን አለ። ሌላኛው ደግሞ አማዞን ላይ መመዝገብ ትችላላችሁ። አማዞን ላይ ብዙ አማራጮች አሉ። አማዞን ላይ ከተመዘገባችሁ በኋላ ከዛ ለአማዞን ዕቃ ስትሸጡ አማዞን ደግሞ ከዛ ላይ ለእናንተ ኮሚሽን ይሰጣችኋል። አይ ነው አሁንም በጣም ኮንፊውዝድ እየሆናችሁ እንደሆነ፣ ነገር ግን ስለ አፍሊት ማርኬቲንግ በቀጣዮቹ ቪዲዮዎች ምሰራላችሁ ይሆናል። እንዴት ነው ዕቃዎችን የምትሸጡት፣ እንዴት ነው አማዞን ላይ መመዝገብ እንችሉት፣ እንዴት ደግሞ ፔመንት ሜቶዱን ማስተካከል ትችላላችሁ የሚሉትን ነገሮች እያንዳንዱን ነገር ብሬክዳውን አድርጌ የምሰራላችሁ ይሆናል። ነገር ግን ቤስት ሞስት የሚባሉ በ2025 ያሉ የሚገርም ኒቾች ዲጂታል ማርኬቲንግ ውስጥ ያሉ እነዚህ ሶስቱ ናቸው። ከነዚህ ውስጥ አንዱን መርጣችሁ መስራት ትችላላችሁ። ለምሳሌ አሁን
ኮንተንት ማርኬቲንግ እና ኤስኢኦ ነው እየሰሩ ያሉት። ሶሻል ሚዲያ ማርኬቲንግ ለምን አላልክም ልትሉኝ ትችላላችሁ። አብዛኛው ሰው ሶሻል ሚዲያ ማርኬቲንግ ሲባል ሰምታችሁ ሊሆን ይችላል። ነገር ግን የሶሻል ሚዲያ ማርኬቲንግ አልመክርም። ምክንያቱም ፔድ ነው ወይም ደግሞ ከእናንተ የምታወጡት ነገር አለ። ስለ ሶሻል ሚዲያ ማርኬቲንግ ለምን እንደማልመክር ዲቴል የሰሩት ቪዲዮ አለ። እሱን ቪዲዮ አይታችሁ በደንብ መረዳት ትችላላችሁ። ነገር ግን ለመጀመር ስታስቡ ያንን ስቴፖች መከተል እንዳትረሱ። ዲጂታል ማርኬቲንግ ምንድነው የሚለውን ነገር በአይምሯችሁ አስቡት። ከዛ በኋላ ደግሞ ግራ የሚገባችሁ ነገሮች ካሉ እኔን ኢንቦክስ ላይ ማውራት ትችላላችሁ። ልክ በዚህ መንገድ በጣም ብዙ ልጆች ዲጂታል ማርኬቲንግ ጀምረው ኦልሞስት ወደ ስራ እየተቀላቀሉ ነው የሚገኙት። እንዲሁም ደግሞ ቴሌግራም ቻናላችን ብትቀላቀሉ በጣም ብዙ ነገሮች ትጠቀሙበታላችሁ። መጨረሻ ላይ አዘጋጅቼላችሁ ያልኳችሁ የሚገርም ጊቫዌ አለኝ። ጊቫዌያችን የሚሆነው እንግዲህ ዲጂታል ማርኬቲንግ ላይ ዲፕሊ ኖሌጅ እንዲኖራችሁ በምን አይነት መልኩ መማር አለባችሁ የሚለውን ስቴፕ ባይ ስቴፕ ነው ያዘጋጀውላችሁ። አይኖ በጣም እንደሚጠቅማችሁ። ዲጂታል ማርኬቲንግ ላይ ዲፕሊ ኖሌጅ እንዲኖረኝ እፈልጋለሁ የምትሉ ልጆች ከዚህ በፊት ዲጂታል ማርኬቲንግ ላይ ቤዚክስ የሰሩት ቪዲዮ አለ። እሱ ቪዲዮ ላይ እንገናኝ።